ተአምረኛ ነው ጸበሉ። የዘብሩ ዳኛ የቅዱስ ገብርኤል አይናችሁን ለሚያማችሁ በቡዳ ለተበላችሁ ጆሮአችሁን ለሚያማችሁ መናፍስቱ ጆሮአችሁ ላይ ተቀምጠው ሐሳብ ኮሙኒኬት እንዳታደርጉ ከሰው ጋር እንዳትባቡ ለሚያረጋችሁ ጆሮአችሁ እንደዚሁ ለሚመግልባችሁ አፍንጫችሁ መተንፈስ ችግር ካለበት በስጋም ተሸፍኖ ሊሆን ይችላል እንደዚሁ በተለያየ ምክንያት ማለት ነው። ስለዚህ አይናችሁ በቡዳ ሲበላ ይሄ ሽፋሽፍታችሁ ቅጫም ይሆናል፣ ነጭ ነው የሚሆነው፣ ወይ ይደፈርሳል፣ ወይ እንደዚህ ብቻውን ዳር ላይ ይቀላል፣ ወይም ደግሞ እንባ እንደዚሁ ያዘረ ይወርዳል ማለት ነው። ስለዚህ እንደዚህ አይነት ችግር ካለባችሁ ዘብር ቅዱስ ገብርኤል የአይን የጆሮ አፍንጫ ጸበሉ የማይጠጣ ነው። የምትጠቀሙት ለጆሮአችሁ፣ ለአይናችሁ፣ ለአፍንጫችሁ ብቻ ነው። ከዛ ውጪ መጠጣት አይቻልም። የዘብሩን የቅዱስ ገብርኤልን የአይን የአፍንጫ የጆሮ ጸበሉን ማለት ነው። በዚህ በጣም ብዙ ገቢረ ተአምራት ብዙዎች አግኝተዋል። ምስክርነት መስጠት ትችላላችሁ በደጁ የነበራችሁ። ልክ ይህንን የአይን የጆሮ የአፍንጫ ጸበሉን ስታደርጉ በተለይ ጆሮአችሁ ላይ ስታደርጉ ቁጭ ብላችሁ ነው እንጂ ቆማችሁ ማድረግ በጣም ከባድ ነው። ጸበሉ በጣም ተአምረኛና ኃይለኛ ስለሆነ ሰማይ ምድሩ ሊዞርባችሁ ይችላል፣ በጣም ኃይለኛ ከመሆኑ የተነሳ ማለት ነው። ስለዚህ የአይን ድሮፐር የአይን ጠብታ የምታደርጉባት ላይ በዛ እንግዲህ የአይን የአፍንጫ የጆሮ ጸበሉን በሷ ሳብ እያደረጋችሁ አንድ ጠብ እያደረጋችሁ ነው እንግዲህ የቅዱስ ገብርኤልን የዘብሩን የአይን የአፍንጫ የጆሮ ጸበሉን የምትጠቀሙት። ሰዎች ከሰጡኝ ላይ ነው ለእናንተ አምጥቼ የምሰጣችሁ። ሁሉ ጊዜ እንደምትወስዱት ነፃ ከኔ ጋር ይሄንን ጸበል ለምሳሌ ፈልጋችሁ ማግኘት ያልቻላችሁ ስትኖሩ ሰዎች ለኔ ከሰጡኝ ለእናንተ ባካፈላችሁ ምንም ችግር የለውም። ምክንያቱም ለኔ የተሰጠኝን ለእናንተ ሰጥቼ እናንተም ከዳናችሁበት ያ ለኔ በቂና ከገንዘብም ከክፍያም በላይ ስለሆነ ማለት ነው። እንደ ሁልጊዜው እንግዲህ መታችሁ ከ100 እስከ 120 ለምትሆኑ ሰዎች የዘብሩ ዳኛ የቅዱስ ገብርኤል የአይን የአፍንጫ የጆሮ ጸበሉን መውሰድ ትችላላችሁ ማለት ነው። በዚህ ስልክ እየደወላችሁ ኮተቤ 02 ንጉስ ህንፃ 2ኛ ፎቅ ቤተ አግናጢዮስ ብላችሁ መታችሁ መውሰድ ትችላላችሁ።